ካፍጥር በኋላ ሻያችሁን ወይም ቡናችሁን ይዛችሁ ቁጭ ብላችሁ የምትበሉት ቆንጆ የኬክ አሰራር ይዤላችሁ መጥቻለሁኝ። እዚህ ጋር 4 እንቁላል ተጠቅሜያለሁኝ። 5ም 6ም ማድረግ ትችላላችሁ። ትንሽ ደግሞ ቫኒላ አርጌበታለሁ። እኔ ቫኒላ ሲበዛ ስለማልወድ። ከዛ ግማሽ ኩባያ ስኳር አርጌበታለሁኝ። እነዚህ መለኪያዎች ቢኖራችሁ ለስራችሁ በጣም ይቀላል ያግዛችኋል። ከዛ እንደዚህ አርጌ በመምቻ ይሄኛው በጣም ፈጣን ነው። በደንብ አርጌ መታለው እንደዚህ አይነት ነጭ ወተት እስከሚመስል በደንብ አረፋ እስከሚወጣ ድረስ እንደምታዩት በደንብ መትቼዋለሁ። ስኳሩም ማምቷል። እንደዚህ ከሆነ በኋላ 2 ማንኪያ ወተት አርጌበታለሁ። ከዛ በኋላ ሩብ ደግሞ ዘይት አርጌበታለሁ። ይሄ 1/2ኛ ማለት ነው። ከዛ ትንሽ አደባልቀውና የተነፋ ፍርኖ ዱቄት ነበረኝ። እሱን በመለኪያው 2 ኩባያ አርጌ አዘጋጅቻለሁ። ይሄ አንደኛው ነው። ሁለተኛውን ደግሞ በጎርጓዳ ሳህን አርጌ ቤኪንግ ፓውደር አርጌ ትንሽ በማንኪያ ደብለቅ አረኩና ጨመርኩበት። ከዛ ያደባለኩትኝ ውፍረቱን እያያችሁ የምንፈልገው ቴክስቸር ወይ ውፍረት እስከሚመጣ ድረስ ወተት እየጨመራችሁ ማማሰል ነው። እንዳይቀጥንም እንዳይወፍርም። እኔ የፈጀውን ያህል ፈጭቶ ወተት ይሄን ያህል የሚያክል ቴክስቸር መጥቷል። ግማሽ ኩባያ የሚሆኑ ወተት ነው የፈጀብኝ። ከዛ ስፓይሬክስ ካላችሁ ደግሞ አሪፍ ነው። እዛ ላይ ትንሽ ዘይት ቀብቼ ውህዱን አረኩኝ። ይሄ ኬክ ውህዱን እንደዚህ በደንብ አርጌ ከጥግ እስከ ጥግ በእንደዚህ በስካቶ ላይ እየተጠቀምኩኝ አዳረስኩትኝ እኩል እንዲሆን። ትንሽ ኦቭን የኔ ያስቸግራል። ከዛ ኦቭን ውስጥ በ180 25 ደቂቃ አርጌ አስገባሁትኝ። ከታች ብቻ ነው ለኮስኩትኝ። በደንብ ኩፍ ብሎ እስከሚበስል ድረስ ኦቭን መክፈት የለባችሁም። ከዛ እዚህ ጋር ግማሽ ኩባያ ስኳር ተጠቅሜ መጥበሻ ላይ አርጌ ጣርኩትኝ። እንደዚህ ብራውን ሆኖ እስከሚቀልጥ ቀስ እያላችሁ እሳቱ ሳይበዛ ካቀለጣችሁ በኋላ አንዴ ሾርባ ማንኪያ ገበታ ቅቤ አርጌያለሁ። ከዛ እዚህ ጋር ግማሽ ኩባያ ወተት ከአንድ ማንኪያ የኮርን ፍሎር ጋር አርጌ ደባልቄ ከወተቱ ጋር እንደዚህ እላዩ ላይ አረኩበትኝ የቀለጠው ቡኒ ሆኖ ስኳር ላይ። ከዛ በደንብ አማሰልኩትኝ። እንደምታዩት እንደዚህ አይነት ካራሜል ይሆናል። ነጭ ቸኮሌት ካላችሁ ነጭ ቸኮሌት መጨመር ትችላላችሁ። ባጨምሩበትም ችግር የለም። እዚህ ጋር ደግሞ ሻንቲ ያለኝ እሱን 4 ማንኪያ ሻንቲ አረኩኝ። ከዛ 4 ማንኪያ ደግሞ ስኳር አረኩኝ፣ ነጭ ስኳር። የቀዘቀዘ ደግሞ ግማሽ ኩባያ ውሃ ነበር የፍሪጅ ውስጥ ያረኩትኝ። እሱን አርጌ አሁንም በመምቻ በደንብ ቀስ እያልኩኝ በደንብ የምንፈልገውን ነጭ ክሬም እስኪመጣ ድረስ እንደዚህ አርጌ መታወትኝ። በደንብ እየወፈረ ይመጣል። በደንብ ልኬትን ማስተካከል ነው ያለባችሁ። እንደዚህ አርጌ ከመጣልኝ በደንብ ከወፈረ በኋላ እንደምታዩት ይሄንን ይመስላል። ወደ ኬኩ ነው መቀባት ይሄድኩትኝ። ኬካችሁ ግን ከኦቭን ከወጣ በኋላ በደንብ ፍሪጅ ውስጥ መቀዝቀዝ አለበት። እኔ መብራት በጣም እየተቆራረጠ ስለነበረ በጣም ሊቀዘቅዝልኝ አልቻለም። ክሬም ሻንቲውንም ፍሪጅ ውስጥ አርጋችሁት ኬክ ውስጥ ከሚደርስ ድረስ መቀዝቀዝ አለበት። ከዛ ጋር እዚህ ጋር እንደምታዩት ደግሞ ቀዝቃዛ ወተት በደንብ ማጠጣት አለባችሁ። ከኦቭን ከወጣ በኋላ በእንጨት ወጋ አርጋችሁ ውስጡ እንዲገባ ማፍሰስ ነው በደንብ ያለባችሁ። ከዛ እዚህ ጋር ክሬም ሻንቲውን አርጌ ማዳረስ ጀመርኩኝ። ግን አሁን ሙቀቱ ትንሽ ስላልቀዘቀዘ እየቀለጠ እያስቸገረኝ ነበር። ከዛ ካራሜሉን ጨመርኩበትና ሁለቱንም በደንብ ሚክስ አረኩትኝ። እንደዚህ ያልነበረ የሚያሰብኩትኝ ግን ሙቀቱ ምንም ሊያሰራኝ ስላልቻለ እንደዚህ አርጌ ከላይ ደግሞ እነዚህ ቸኮሌቶች በከለር ያሉትን አርጌ ነሰነስኩበት። በጣም አሪፍ ሆኖ ነው የወጣው። እንደምታዩት ከምንም ኬኩ የተጠባበቀ ነገር የለውም። በደንብ ፍትፍት ያለ ኬክ ነው፣ ስፖንጅ ኬክ ነው። እንደዚህ አርጌ ሰራውትኝ። ከላይ ያለው ግን እንዳሰብኩት አልሆነልኝም ስለአስቸገረኝ መብራት። ከዛ ወደ ቀመሳ ነው የሄድኩትኝ። የምር በጣም ይጣፍጣል፣ ግን ፍሪጅ ውስጥ ከታችሁ በደንብ መቀዝቀዝ ይፈልጋል። ይሄ ነው የዛሬ እንግዲህ ኬክ አሰራር አሳያችሁ። እወዳችኋለሁ። ባይ ቻው ቻው።